አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዑል እግዚአብሔር ስም ውድ ወንጌል ተማሪዎቻችን በእግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። ልዑል እግዚአብሔር ከእናንተም ጋር ከልጆቻችሁም ጋር ከቤታችሁና ከኑሯችሁም ጋር የከበረ ስሙንና ኃይሉን ያሳድር። ሰላም እግዚአብሔር ከእናንተ ጋር ይሁን፣ አሜን። የዛሬው ትምህርታችን አምልኮተ እግዚአብሔር የሚያመጣውን በረከት የምንማርበት ይሆናል። አምልኮት ማለት ምን ማለት ነው? አምልኮት ማለት በዘዳግም 26 ቁጥር 10 ላይ በአምላክህ በእግዚአብሔር ፊት ስገድ ይላል። በአምላክህ በእግዚአብሔር ፊት ስገድ። ስግደት የሚያመጣቸውን በረከቶች አምልኮት ይባላል። ስግደት የሚያመጣው ኃይልና ጥበብ አምልኮት ይባላል። አምልኮተ እግዚአብሔር ማለት ምንድን ነው? ለምንድን ነው ሳይንቲስቱም የተማረ የሚባለውም አዋቂ ነኝ የሚለውም በእግዚአብሔር አምልኮት ላይ እየተነሳሳ ሊያሞኘን የሚፈልገው ለምንድን ነው? ከሰማያዊ ኃይል ለይቶ ትውልድ ባዶ ሆኖ አካሄዱን መርሁንም ስጋዊ እንዲያደርግ የሚደረገው ጥረት ለምንድን ነው ስንል ትልቁ አምልኮተ እግዚአብሔር በሕይወት እንዳይገለጥ ነው። አምልኮተ እግዚአብሔር ሰማያዊ ክብር እንዳያገኝ ነው። በአምልኮተ እግዚአብሔር ሰማያዊ ጥበብን እንዳንማር ነው እና አምልኮት ማለት የውስጥ ፍለጋን የሚያስገኝ መንፈሳዊ ፈቃድ ነው። የውስጥ ፍለጋን ሰዎች ሁል ጊዜ በውስጥ ፍለጋ ሳይረኩ ይቀራሉ። ስለዚህ ሁል ጊዜ በፍለጋ እድሜያቸውን ይጨርሳሉ። የፍለጋው አይነት ከትምህርት ይፈልጋሉ፣ ከእውቀት ቦታ ይፈልጋሉ፣ ከታላላቅ ሳይንቲስት ከሚባሉ ሰዎች ይፈልጋሉ። በፍለጋ ውስጥ ሳያገኙት የሚሞቱ የሚያልቁ አሉ። መንፈሳዊ መርሃቸው ሳይስተካከል እንደተነጫነጩ፣ ቤተሰቦቻቸውን እንዳፈረሱ፣ በትውልድ ላይ እርግማን እንደሆኑ ዘመናቸውንና ጊዜያቸውን ይጨርሳሉ። የውስጥ ፍለጋን የሚያስገኝ መንፈሳዊ ፈቃድ ነው። የውስጥ ፍለጋ ሰው ከውስጡ ፈልጎ ካላገኘ ከውጭው ብቻ ከሆነ እንደ እንስሳ ነው የሚሆነው። ሲያስብም ሲናገርም ሲያወራም እንደ እንስሳ ይሆናል። ማለት የእንስሳነትን ጭካኔ ወይም የአራዊትነትን ክፉ ባህሪ የተላበሰ ሆኖ ማንነቱ ይገለጣል። በዚህ ጊዜ ሰውን ያስፈራል ማለት ነው እና የውስጥ ፍለጋን የማስገኛ መንፈሳዊ ፈቃድ አምልኮት ነው። ስትሰግድ እግዚአብሔር የምትሰግድለት ኃይል እና እየሰገድህ ለምትጠይቀው ነገር መልስ